ሰላም እንዴት ናችሁ? የዛሬ ቪዲዮ ቀለል ያሉ መስፈርቶች ያሉት የሙያ ስራ ነገር ግን ጥሩ ኮሚሽን ሊያስገኝላችሁ ስለሚችለው ስለ ኢንሹራንስ ኤጀንት ነው የምነግራችሁ። ኢንሹራንስ ኤጀንት ለመሆን ምን ያስፈልጋችኋል? ማሟላት የሚጠበቅባችሁን ቀላል መስፈርቶች አሉ በህጉ የተቀመጡ። እነሱ መስፈርቶች በዚህ ቪዲዮ እነግራችኋለሁ ማለት ነው። እንግዲህ የኢንሹራንስ ኤጀንት ከሆናችሁ ባመጣችሁት ቢዝነስ ልክ ነው ገቢያችሁ የሚሆነው። አንድ ቢዝነስ ስታመጡ ሊከፈላችሁ የሚችለው ኮሚሽን እንደምታመጡት የቢዝነስ አይነት እና እንደ ኢንሹራንስ ካምፓኒው ይለያያል። ስለዚህ የእናንተ ፐርፎርማንስ ላይ መሰረት ያደረገ ነው ማለት ነው ገቢያችሁ የሚሆነው። ጥሩ ከሰራችሁ፣ ጎበዝ ሆናችሁ፣ ጥሩ የኮሚኒኬሽን ክህሎትና ሰውን የማሳመን አቅምና ብቃት ካላችሁ፣ እንደዚሁም ደግሞ ቢዝነሶችን በደንብ ማምጣት ከቻላችሁ የምታገኙት ኮሚሽን ከፍተኛ ይሆናል። ስለዚህ የኢንሹራንስ ኤጀንት ለመሆን ደግሞ የሚያስፈልገው ነገር አንደኛ ኢትዮጵያዊ መሆን አለባችሁ። እንደምታውቁት እንግዲህ የፋይናንሻል ሴክተሩ ለኢትዮጵያውያን ብቻ የተፈቀደ ነው። አሁን በቅርቡ ግን የባንኩ ዘርፍ ለፎሬነርስ ተፈቅዷል። የኢንሹራንሱ ግን ገና ስለሆነ አሁን ባለው ሁኔታ ኢትዮጵያውያንስ ብቻ ናቸው ኢንሹራንስ ካምፓኒ ማቋቋም የሚችሉት። የኢንሹራንስ ኤጀንትም መሆን የሚቻለው ከኢንሹራንስ ሰርቪስ ጋር በተገናኘ ኢትዮጵያውያንስ ብቻ ናቸው እዚህ ሴክተር ላይ መስራት የሚችሉት ማለት ነው። ስለዚህ የኢንሹራንስ ኤጀንት መሆን የሚፈልግ ሰው ኢትዮጵያዊ መሆን አለበት። አንደኛው ሪኳየርመንት ይሄ ነው። ሁለተኛው ሪኳየርመንት ደግሞ ሃይ ስኩል የጨረሰ መሆን አለበት። ይሄኛው ሪኳየርመንት በትምህርት ፖሊሲ ላይ ዲፔንድ የሚያደርግ ነው። እንግዲህ ቀድሞ በነበረው የትምህርት ፖሊሲ ሃይ ስኩልን አጠናቋል የሚባለው የ12ኛ ክፍል ማትሪክ የወሰደ ነበረ። ከዛ በኋላ በመሃል የ10ኛ ክፍል ሆኖ ነበረ። አሁን ደግሞ እንደምታውቁት እሱም ተቀይሮ 12ኛ ክፍል ሆኗል። ስለዚህ በትምህርት ፖሊሲ ላይ ዲፔንድ ያደረገ ሆኖ የሃይ ስኩል ትምህርቱን ያጠናቀቀና ናሽናል ኤግዛም የወሰደ ማለት ነው። ስለዚህ ይሄ ያለው ሰው የኢንሹራንስ ኤጀንት ለመሆን አንዱ ብቁ የሚያደርገው መስፈርት ይሄ ነው ማለት ነው። ከዛ ውጪ የኢንሹራንስ ኤጀንት ለመሆን የ2 ሳምንት ትሬኒንግ መውሰድ ይጠበቅባቸዋል። ይሄ የ2 ሳምንት ትሬኒንግ 77 ሀወር ነው። 77 ሀወር ማለት ደግሞ ከሰኞ እስከ አርብ ባለው ቀን የ7 ሰዓት ትሬኒንግ ነው የሚሆነው። ቅዳሜ ቀን ደግሞ የ3 ሰዓት ተኩል ይሆናል። ስለዚህ 2 ሳምንት ትሬኒንግ ከወሰዳችሁ 77 ሰዓቱ ይሞላላችኋል ማለት ነው። ይሄ ለመጀመሪያ ጊዜ የኢንሹራንስ ኤጀንት ለመሆን አፕላይ ስታደርጉ መውሰድ ያለባችሁ ትሬኒንግ ነው ማለት ነው። ከዛ በኋላ ግን አንዴ የኢንሹራንስ ኤጀንት ከሆናችሁ በኋላ በየጊዜው ትሬኒንግ መውሰድ አይጠበቅባችሁም። ግዴታ አይደለም። እናንተ ራሳችሁ ከፈለጋችሁ ራሳችሁን አፕዴት ማድረግ ይጠበቅባችኋል። ከዛ ውጭ ግን ከ5 ዓመት በኋላ የሪፍሬሽመንት ትሬኒንግ እንድትወስዱ ነው የምትገደዱት። ይህ የሪፍሬሽመንት ትሬኒንግ መውሰድ የሚጠበቅባችሁ የ30 ሰዓት ትሬኒንግ ነው። አሁን ባለው ሁኔታ ለ3 ቀን ነው እየተሰጠ ያለው። ስለዚህ ይህንን ትሬኒንግ የብሔራዊ ባንክ ማሰልጠኛ ተቋም አቃቂ አካባቢ ዩኔሳ የሚባለው እዛ ሄዳችሁ የ2 ሳምንት ትሬኒንግ መውሰድ ይጠበቅባችኋል። በነገራችን ላይ ለመጀመሪያ ጊዜ ለኢንሹራንስ ኤጀንት አፕላይ በምታደርጉበት ጊዜ የ77 ሰዓት ትሬኒንግ መውሰድ የሚጠበቅባችሁ ኢንሹራንስ ኢንዱስትሪ ላይ ላልሰራችሁ ነው። ኢንሹራንስ ኢንዱስትሪ ላይ ከሰራችሁ የስራ ልምዳችሁ ደግሞ በአንደርራይቲንግ ወይም ደግሞ በክሌም ማኔጅመንት ከሆነ ለ5 ዓመታት በእነዚህ ዲፓርትመንቶች ከሰራችሁ የ77 ሀወር ትሬኒንጉን መውሰድ አይጠበቅባችሁም የስራ ልምዳችሁ ስለሚያዝላችሁ። ሌላኛው ሪኳየርመንት ደግሞ የ20 ሺህ ብር ፕሮፌሽናል ኢንደሚኒቲ መግዛት ይጠበቅባችኋል። ይህ ማለት 20 ሺህ ብር ሙሉ ትከፍላላችሁ ማለት ሳይሆን የ20 ሺህ ብር ከቨር ያለው ፕሮፌሽናል ኢንደሚኒቲ አሁን ባለው ሁኔታ እንደ ኢንሹራንስ ካምፓኒው ቢለያየም ከ300 እስከ 500 ብር ድረስ ነው ፕሪሚየም መክፈል የሚጠበቅባችሁ። በጣም ከተወደደባችሁ እስከ 1000 ሊሄድ ይችላል። 1000 በጣም ሬር ነው፣ ግን ከ300 እስከ 500 ባለው የ20 ሺህ ብር ፕሮፌሽናል ኢንደሚኒቲ ለመግዛት በቂ ይሆናል ፕሪሚየሙ ማለት ነው። ይህን ፕሮፌሽናል ኢንደሚኒቲ መግዛት አንፈልግም ካላችሁ 20 ሺውን ብሔራዊ ባንክ ዲፖዚት ማድረግ ይጠበቅባቸዋል። ስለዚህ ለእናንተ የሚያዋጣችሁ የ20 ሺህ ብር ፕሮፌሽናል ኢንደሚኒቲ መግዛት ነው። ፕሮፌሽናል ኢንደሚኒቲ ኢንሹራንስ እንግዲህ እንድትገዙ የሚጠበቀው የኢንሹራንስ ኤጀንት ስራችሁን በምታከናውኑበት ጊዜ በኔግሊጀንስ ወይም ደግሞ በስህተትና እነዚህም በመሳሰሉት ምክንያቶች በደንበኞቻችሁ ላይ ሎስ ከመጣ ወይም ደግሞ ኤኒ ዳሜጅ ካስከተለባቸው በእናንተ ስህተት ምክንያት ወይም ደግሞ ኔግሊጀንሲ ምክንያት ሎስ ካመጣ ይህንን ሎስ ኮምፐንሴት እንዲያደርግ ተብሎ ነው ፕሮፌሽናል ኢንደሚኒቲ ኢንሹራንስ ፖሊሲ እንድትገዙ ሪኳየር የሚደረገው። ይህ ፕሮፌሽናል ኢንደሚኒቲ ኢንሹራንስ እንግዲህ የተለያዩ ፕሮፌሽናልስ እንዲገዙት ሪኳየር የሚደረግ ነው። ለምሳሌ አሁን ባለው ሁኔታ ላይሰንስድ አካውንታንት ሲሆኑ እንደዚሁም ደግሞ ኤክስተርናል ኦዲተር በሚሆኑበት ጊዜ ፕሮፌሽናል ኢንደሚኒቲ ኢንሹራንስ እንዲገዙ አፔ ሪኳየር ያደርጋል። እንደዚሁም ደግሞ የአይቲ ፕሮፌሽናል ከሆኑ፣ ኮንሰልታንት ከሆኑ፣ አርኪቴክተርስ፣ የህግ ባለሙያ ጠበቆች፣ እነዚህን የመሳሰሉት የተለያዩ የሙያ ስራ የሚሰሩ ፕሮፌሽናል ስራቸውን በሚሰሩበት ጊዜ ለሚፈጽሙ ስህተት ወይም ደግሞ በኔግሊጀንሲ ምክንያት በደንበኞቻቸው ላይ ለሚመጣው ሎስ የሚሆን ከቨር ነው ማለት ነው። ስለዚህ
ስለዚህ እናንተም የኢንሹራንስ ኤጀንት ሆናችሁ በምትሰሩበት ጊዜ በእናንተ ስራ ምክንያት በደንበኞቻችሁ ላይ የሚመጣ ሎስ ካለ ያንን ሎስ ኮምፐንሴት የሚያደርግ ነው ማለት ነው ፕሮፌሽናል ኢንደምኒቲ። ይህንን የኢንሹራንስ ኤጀንት ስራውን መስራት ስትፈልጉ ልክ ስትወስኑ ከአንድ ኢንሹራንስ ካምፓኒ ጋር አብራችሁ ነው መስራት ያለባችሁ። ይህ ግዴታ ስለሆነ ከምትፈልጉት ኢንሹራንስ ካምፓኒ ጋር በመሆን ከአንድ በላይ ኢንሹራንስ ካምፓኒ ጋር መስራት አይቻልም። አንድ ኢንሹራንስ መርጣችሁ እናንተ በሚመቻችሁ ማለት ነው ከዛ ኢንሹራንስ ካምፓኒ ጋር ትነጋገሩና ኢንሹራንስ ካምፓኒው ለብሔራዊ ባንክ ደብዳቤ ይጽፋል ማለት ነው። እናንተ ደግሞ ብሔራዊ ባንክ ሄዳችሁ ማመልከቻ ታስገባላችሁ። በማመልከቻችሁ ላይ ስማችሁን፣ የምትሰሩትን ነገር እንደዚሁም ደግሞ ያላችሁን የትምህርት ማስረጃችሁን እንዳልኳችሁ ሚኒመም የሚያስፈልገው የሃይስኩል ትምህርቱን ያጠናቀቀ ሰው ይህንን ስራ ለመስራት ብቁ ስለሆነ የትምህርት ማስረጃችሁን ማስገባት ይጠበቅባችኋል። 2 የቅርብ ጊዜ ፓስፖርት ሳይዝ የሆነ ፎቶዋችሁን ማስገባት ይጠበቅባችኋል። እንደዚሁም ደግሞ ሲቪም ማስገባት ይጠበቅባችኋል ማለት። በነገራችን ላይ የኢንሹራንስ ኤጀንት ሆኖ ለመስራት የግድ ኢንዲቪጁዋልስ መሆን አይጠበቅባችሁም። ፓርትነርሺፕ መስረታችሁ መስራት ትችላላችሁ። ፓርትነርሺፕ ሲሆን ሲኦ ወይም ደግሞ ዋና ስራ አስፈጻሚው ሃይስኩል የጨረሰ መሆን አለበት። ማመልከቻን በምታስገቡበት ጊዜ ብሔራዊ ባንክ የዋና ስራ አስፈጻሚውን የቅርብ ጊዜ ፎቶና ሲቪ ማስገባት ይጠበቅባችኋል ማለት ነው። ከዛ ባለፈ ለመጀመሪያ ጊዜ የኢንሹራንስ ኤጀንት ላይሰንሱን ለመውሰድ ብሔራዊ ባንክ በምትሄዱበት ጊዜ ኢኒሻል ኢንቨስቲጌሽን ፊ መክፈል ይጠበቅባችኋል። ከዚህ በፊት የነበረው 300 ብር ነበረ። ይህ ህግ ተሻሽሎ 750 ብር እንዲሆን ሆኗል። ስለዚህ የኢንቨስቲጌሽን ፊ 750 ብር ለመጀመሪያ ጊዜ ስታመለክቱ ማለት ነው። ላይሰንሲንግ ፊ ደግሞ ከዚህ በፊት የነበረው 250 ብር ብቻ ነበረ። አሁን በቅርብ ከ3 ዓመት በፊት ደግሞ በተሻሻለው መመሪያ መሰረት 1500 ብር ሆኗል። ላይሰንሲንግ ፊ 1500 ብር ትከፍላላችሁ ማለት ነው። ስለዚህ ለመጀመሪያ ጊዜ የኢንሹራንስ ኤጀንት ለመሆን የሚያስፈልጋችሁ እነዚህ ሪኳየርመንቶች ብቻ ናቸው ማለት ነው። ብዙ ከባድ ያልሆነ መስፈርቶች ናቸው ያሉት። በየአመቱ ላይሰንሱን ማደስ ይጠበቅባቸዋል። ላይሰንሱን በምታሳድሱበት ጊዜ የሪኒዋል 1500 ብር ነው መክፈል የሚጠበቅባችሁ። ኢንቨስቲጌሽን ፊ አንድ ጊዜ ብቻ ነው የሚከፈለው፣ በየአመቱ መክፈል አይጠበቅባችሁ። ትሬኒንግም ለመጀመሪያ ጊዜ ከወሰዳችሁ በኋላ በየ5 አመቱ ብቻ የሪፍሬሽመንት ትሬኒንግ ትወስዳላችሁ። የ30 ሀወር ነው የሚለው፣ ነገር ግን አሁን ባለው ሁኔታ በ3 ቀን ነው የሪፍሬሽመንት ኮርሱ እየተሰጠ ያለው። ስለዚህ ላይሰንሱን ካወጣችሁ ከ5 አመት በኋላ የሪፍሬሽመንት ትሬኒንግ መውሰድ ይጠበቅባችኋል። እንግዲህ ላይሰንሱን በምታድሱበት ጊዜ ከአዲስ አበባ ውጭ ከሆናችሁ ለሪኒዋል አፕላይ ስታደርጉ እዛው ክፍለ ሀገር ሆናችሁ አፕላይ ማድረግ ትችላላችሁ፣ ወይ ለምትሰሩት ኢንሹራንስ ካምፓኒ ሜል ማድረግ ትችላላችሁ። ካልፈለጋችሁ ደግሞ ለብሔራዊ ባንክ ቀጥታ ሜል ማድረግ ትችላላችሁ ማለት ነው። ለእናንተ በሚመቻችሁ መልኩ ማድረግ ትችላላችሁ። የግድ በአካል ቅረቡ አትባሉም። እንግዲህ እንዳልኳችሁ ይህ ላይሰንስ በየአመቱ መታደስ አለበት። ላይሰንሱ ኤክስፓየር ካደረገ በኋላ በአንድ ወር ጊዜ ውስጥ ላይሰንሱን ካላደሳችሁት 1000 ብር ቅጣት አለ። ስለዚህ እሱን እንዳትቀጡ ላይሰንሱን በጊዜው ማደስ ይጠበቅባቸዋል። ነገር ግን ይህንን ላይሰንስ በፔናልቲም ቢሆን ማደስ የሚቻለው ኤክስፓየር ካደረገ በኋላ ለ12 ወራት ብቻ ይሆናል። ኤክስፓየር ካደረገ በኋላ 12 ወራት ካለፉት ጀማሪ ኢንሹራንስ ኤጀንት ማሟላት የሚጠበቅበትን ቀድሜ የነገርኳችሁን በሙሉ ማሟላት ይጠበቅባቸዋል ማለት ነው። ትሬኒንጉን የምትወስዱት የ77 ሰዓት ያክል ነው። ከዛ ባለፈ ግን ያለው የኢንሹራንስ ኤጀንት ሪኳየርመንት በጣም ቀላል ነው። እንዳያችሁት የሚያስፈልገው ሰነድ፣ የምትከፍሉት ክፍያ ያን ያህል የተጋነነ አይደለም። ነገር ግን እናንተ ጎበዝ ሆናችሁ ኔትወርካችሁን በደንብ አስፍታችሁ ከሰራችሁ ግን ጥሩ ገቢ የምታገኙበት ነው። ኮሚሽን ታገኙበታላችሁ። ኢንዱስትሪው ደግሞ ብዙ ያላደገ ኢንዱስትሪ ስለሆነ ኢንዱስትሪውንም የማነቃቃት አቅም ይኖራቸዋል እና ኢንዱስትሪውንም እንድታነቃቁት ከፍተኛ ፖቴንሻል ያለው ኢንዱስትሪ ነው። ባደጉት ሀገራት በጣም የሚሰራበት ስራ ነው። ስለዚህ እናንተም ወደዚህ ኢንዱስትሪ ጎራ ብላችሁ ኢንዱስትሪውን እንድታነቃቁት በዚሁ ኢንቫይት ተደርጋችኋል። እንግዲህ የኢንሹራንስ ኤጀንት መሆን ለምትፈልጉት ይሄ በጣም ቀላል ሪኳየርመንት ነው። ግልጽ ያልሆነላችሁ ነገር እንዲብራራላችሁ የምትፈልጉት ነገር ካላችሁ በኮሜንት ልታሳውቁኝ ትችላላችሁ። መመሪያውንም ልታነቡት ትችላላችሁ ማለት ነው። በጣም ቀላል የሆነ መስፈርት ያለው ነገር ግን ከሰራችሁበትና ጥሩ ኔትወርክ ካላችሁ ጥሩ ኮሚሽን የምታገኙበት ከፍተኛ ገቢ ልታገኙበት የምትችሉበት ስራ ነውና ይህንን ስራ እንድትሞክሩት ጋብዣችኋለሁ። አብራችሁኝ ስለቆያችሁኝ አመሰግናለሁ። ቻው።